በአዲሱ የገጠር መሬት አዋጅ መሰረት መሬት እንደገና ሊቀየስ ይችላልን? ይህ በጠበቃ መኖራት ተዘጋጀ የሚቀርብላችሁ የህግ ፕሮግራም ነው። በዛሬው ፕሮግራም በአዲሱ የገጠር መሬት አዋጅ መሰረት መሬት እንደገና ሊለካ ወይም ሊቀየስ ይችላል አይችልም የሚለውን እገልጽላችኋለሁ። እንግዲህ በዚህ አዋጅ ቁጥር 1324 2016 በአዲስ መልክ የፌዴራሉ መንግስት አዋጅ ማውጣቱ ይታወቃል። ይህን አዋጅ ተከትሎ መሬት በአዲስ መልክ ሊለካ ይችላል አይችልም ወይም ሊቀየስ ይችላል አይችልም የሚለውን ለመግለጽ ያህል እንግዲህ አዋጁ ካካተታቸው ወይም ይዟቸው ከወጣ አዳዲስ ነገሮች መካከል የመጀመሪያው ልዩ የማሳ መለያ ቁጥር ሊሰጥ እንደሚችል፣ ለእያንዳንዱ ማሳ ልዩ የማሳ መለያ ቁጥር ሊሰጥ እንደሚችል በአንቀጽ 44 ላይ ተደንጎ ይገኛል። ከዚህም በተጨማሪ ለነዚህ ልዩ የማሳ ኮድ ለተሰጣቸው ማሳዎች ለእያንዳንዱ ይዞታ የምስክር ወረቀት ሊሰጥ እንደሚችል ተደንጎ ይገኛል። ይህም በአንቀጽ 51 ላይ ሰፍሯል። እንግዲህ ከዚህ ከሁለቱ ነገሮች መረዳት የሚቻለው መሬት በአዲስ መልክ ቅየሳ ሊደረግለት እንደሚችል ልዩ የማሳ ኮድ ለመስጠት እንዲሁም የምስክር ወረቀት ለአርሶ አደሩ ለመስጠት ልዩ የማሳ ኮድ ከተሰጠ በኋላ ከመሰጠቱ በፊት ቅየሳ ሊካሄድ እንደሚችል መገንዘብ እንችላለን። ይህ የማሳ ኮድ እስከዛሬ የነበረውን ለአንድ አርሶ አደር እስከዛሬ የነበረው አንድ ደብተር ሁሉንም ማሳዎች አካቶ የሚይዝ ነበር የነበረው አሰራር። ነገር ግን ከአሁን በኋላ ለእያንዳንዱ ማሳ አንድ የምስክር ወረቀት ከልዩ ኮድ ጋር ሊሰጠው እንደሚችል እንረዳለን ማለት ነው። ከዚህ በኋላ ደግሞ ይህ የምስክር ወረቀት የመጨረሻ ማስረጃ ሊሆን እንደሚችል ለባለ ይዞታው የመጨረሻ ማስረጃ ሊሆን እንደሚችል መረዳት ይቻላል። እንግዲህ ከነዚህ ሁለት ድንጋጌዎች ልዩ የማሳ ኮድ እና የምስክር ወረቀት መገንዘብ የሚችለው ምንድነው? እስከዛሬ የነበረውን የገጠር መሬት ይዞታ ደብተር ሊተኩ እንደሚችሉ በአንድ ሰው የገጠር መሬት ደብተር ሳይሆን ለእያንዳንዱ ማሳ የተለያዩ የማሳ ኮድ ያላቸው መለያ ኮድ ያላቸው የምስክር ወረቀቶች ሊኖሩት እንደሚችሉ መገንዘብ እንችላለን ማለት ነው። እንግዲህ አዋጁ ላይ በግልጽ አልተቀመጠም። በአዲስ መልኩ መሬት ይሸነሸናል አይሸነሸንም የሚለው በግልጽ አልተቀመጠም። ነገር ግን መለያ ኮድ ለእያንዳንዱ ማሳ ሊሰጥ እንደሚችል ነው የተቀመጠው። ስለዚህ በዚህ መልኩ አዲስ የማሳ ኮድ እና አዲስ የመለያ የምስክር ወረቀት ለእያንዳንዱ አርሶ አደር ይሰጠዋል። እነዚህም የመጨረሻ ማስረጃ ሊሆኑ እንደሚችሉ እና የገጠር መሬት አሰራሩ በዚህ መልኩ ሊቀጥል እንደሚችል ይህንም የሚያደርገው የፌዴራሉ መንግስት ሳይሆን ክልሎች ከክልል ጀምሮ እስከ ወረዳ ድረስ በሚያዋቅሩት የአሰራር ስርዓት በዞን በወረዳ በሚዋቀሩ